ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብና በጌታ ያመኑ አይሁዶች ጽድቅ ኢየሱስን በማመን ነው ብለው ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው የሙሴን ሕግ አስተምሮ አፍርሰው ከኢየሱስ ጋር ተባብረው የብሉይ ኪዳኑን ሕግ ሽረው ከኢየሱስ ጋር ቆመዋል። ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው ሲሉ የቀደመውን ትምህርት አፍርሰውን አዲስ ትምህርት የሰሩት። ስለዚህ አንድ ጊዜ በኢየሱስ ክርስቶስ እና አምነን ጸድቀናል ካሉ በኋላ እንደገና መልሰው ሕግን መጠበቅ አስፈላጊ ነው ብለው ካሉ ያፈረሱትን መልሰው እየገነቡ ነው። ያፈረሱትን መልሰው ከገነቡ ደግሞ በሌላ አማርኛ እያሉ ያሉት ኢየሱስ ክርስቶስን በገዛ አፋቸው እነሱ ሕግ ተላላፊ መሆናቸውን እየመሰከሩ ነው። ሕግ ተላላፊ መሆናቸውን ከመሰከሩ ደግሞ ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ነው። ምን ማለት ነው? ኢየሱስ አጽድቆ ላይ ያጸድቃቸው፣ አድኖ ላይ ያድናቸው፣ በሕግ ላይ አሳምጾ ተዋቸው። ከጌታ የተቀበሉት ጽድቅ ለሩብ ጉዳይ ወይም ጎዶሎ ጽድቅ አይደለም፣ ሙሉ ጽድቅ ነው። በሌላ አማርኛ ምን ማለት ነው? ሰው ኢየሱስን ካመነ በኋላ ሕግን ሰርቼ ጸድቃለሁ ብሎ ካሰበ ከጌታ የተቀበልኩት ጽድቅ ሙሉ አይደለም፣ ስለዚህ እኔ አሟላለሁ፣ የቀረ ጉዳይ አለ፣ እኔ እሰራበታለሁ እያለ ነው። ይህን ካለ ደግሞ ኢየሱስ አጽድቆ ላያጸድቅ በሕግ ላይ እንዲያምፁ ስላደረጋቸው ኢየሱስን የኃጢአት አገልጋይ አድርጎ መለወጥ ነው። ግልጽ ነው ማውራው ማለት። ለመስደቅ ኢየሱስ ሙሉ ነው። ሄሎ፣ ኢየሱስ የኃጢአት አገልጋይ ነውን ሲላቸው ጳውሎስ ኢየሱስ የኃጢአት አገልጋይ አይደለም። እና ማን ነው የኃጢአት አገልጋይ? ሙሴ ነዋ። እንዴት? ምክንያቱም ሙሴ የሕጉ አገልጋይ ነው። የሕጉ ስራ ምንድን ነው? ኃጢአትን መግለጥ ነው። የኃጢአት ስራ ምንድን ነው? ኃጢአተኛው መኮነን ነው። የኩነኔው ስራ ምንድን ነው? ቁጣ ነው፣ ፍርድ ነው። ሙሴ በሙሴ በኩል ሕጉ ከተሰጣቸው በተዘዋዋሪ ሙሴ የሕግ አገልጋይ፣ የኃጢአት አገልጋይ፣ የኩነኔ አገልጋይ፣ የቁጣ አገልጋይ ነው። ኢየሱስስ የጸጋ አገልጋይ እንዴ? ሙሴ ምን አገልጋይ ነው? የፊደል አገልጋይ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ሙሴ የሕግ አገልጋይ ነው፣ ኢየሱስ የጸጋ አገልጋይ ነው። ሙሴ የፊደል አገልጋይ ነው፣ ኢየሱስ የመንፈስ አገልጋይ ነው። ሙሴ የሞት አገልጋይ ነው፣ ኢየሱስ የሕይወት አገልጋይ ነው። ሙሴ የኩነኔ አገልጋይ ነው፣ ኢየሱስ የጽድቅ አገልጋይ ነው። ሙሴ የቁጣ አገልጋይ ነው፣ ኢየሱስ የይቅርታ አገልጋይ ነው። ማን ነው ቆሽሾ ወደ ሙሴ አገልግሎት ተጠግቶ በሕይወት የኖረ? እንኳን አይደለም ቆሻሻ ነክተ ራሱ ሕጉ አይምርህም። በነገራችን ላይ ሙሴ ሕጉን ሊሰጣቸው ከድንኳናቸው ሲያወጣቸው ኢየሱስ ጸጋ ሊሰጣቸው ጓዳቸው ነው የገባው አይደለ? ጓዳቸው ድረስ በጣም ነው የሚለያዩት። ጓዳቸው ድረስ ነው የገባው ጌታ አይደለ? ለምጻሞቹ ቤት፣ ሴተኛ አዳሪዎቹ ቤት፣ ኃጢአተኞቹ ቤት፣ ታማሚዎቹ ቤት ነው የገባው አይደለ? ሃይማኖተኞቹ እያሉ ኢየሱስ እኮ እዛ ድረስ ነው የገባው። በጳውሎስ ንግግር ምን መሰላችሁ? አንድ አስተማሪ ለመጽደቅ የሕግ ስራ መስራት አለበት ብሎ ካስተማረ ሰውየው የሕግ አስተማሪ ነው። ሰውየው የኃጢአት አስተማሪ ነው። ሰውየው የሞት አስተማሪ ነው። የኩነኔ አስተማሪ ነው። በአጭር አማርኛ የሃይማኖት አስተማሪዎች፣ በሌላ አማርኛ የሕግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው።